ዛሬ ስለ አህዛብ ዝማሬ ስለ ዘፈን ስለ ዘፈን አይደለም he is our voice አሁን ደግሞ ይተካዋል ስለተባለ በእሱ ልሹተው ነው የመጣው በአንደበት ለምን በስራ አይቻልም አድርጎ ከሆነ we are here እዚህ አለ ሁሉም ወንድሞቹ እየተጠበቁት ነው ምንድነው እውነት ነው ውሸት ነው ሰው ሁሉ አዋቂውም ታዋቂውም እያየ ነው እንደዚህ ብሎ ማለት ነው ቁጭ ብሎ እየተጠበቀ ነው ሰው ሁሉ ማውራት አቅቶት አይደለም ያንተን ያክል መተንተን አቅቶት አይደለም ያንተን ያክል አሉባልታ ሳይመጣ ቀርቶ አይደለም ግን እውነት ነው ወይ አይን ያያል የስሜት አዋሳት ካልተማርክ ንገረኝ አይን ለማየት ነው ጆሮ ለመስማት ነው አይኔ ያላየው ነገር ማለት ጆሮዬ ቢሰማ ይሄና ይሄ ተቃራኒ ነው ማለት ነው እንደዚህ ብል ሰው ነው የሚመራኝ ማለት ነው የሚወራው ነው የምሰማው እንጂ አላየው እንደዚህ ባይስ ይሄ ቢደፈን ማየት ይችላልው at least I can write please አይን ያላየው ጆሮ ብቻ ስለሰማ ማውራት የለብን ነገ እንዳናፍርበት ነገ በመንናገረው ነገሮች እንዳናፍርበት ነገ ልጆቻችን ማፈሪያ እንዳያደርጉ ነገ ህዝባችን አንገት እንዳይደፋብን ነገ ለነዚህ ሴቶች ድምጽ ሆናለሁ እኔ በሞት ድምጽ እንዳትሆንልኝ እኔ እንደዚህ አይነት ሰዎች ሰገሌ መናንተ ኢና ረቢ ፈዳቲ ሴትን ያከበረ ግን ድምጹን እሰማዋለሁ ለምን ትላንትና ሴትን ሲያከብር በዲሲፕሊን ነው ሴትን የሚያከብረው እናቱን ያከብራላ ሚስቱን ያከብራላ ሴት ልጁን ያከብራላ ለዚህ ተነስቼ ነው ማዳምጠው ከእንደጌ ፈጣን ሀረ ጉርባን ከሰንጋፍ ኦሊገድ ዲሜ ረብሰሙ ጀለ ዴምተኒ ኮሜንቲ ለቀለቅጠኒ ነመ ኩመቶ ኮፊ ሜቀታተኒ ኢላልቱ ጀለ ተይሰኒ ጆሌ ዱርባን መሸቅ ነመ ጎዱት ሲኒ ዳበታ ነመ ሀጫሉ ቲንከሌ ሰሃዱ ጀ አንዱ ዓለም ቱ ቀለም እንጃለታ ይቻላል አንዱ ዓለም ቱ ቀነኒ አጄ ሴታና አንዱ ዓለም ሴሪኑ ፈጋፈቱ አቀሙጫ ከኛን በርባን እንይለ ilmaከኝ እሸንልን ተለከኝ አዳ ቀምና ስርና ቀምና አንዱ ዓለም የጓድርቤ ሽጉጥ ተተኩሶ ነበር እንደዚህ ነበር are you there አችጅርታ ዱበርቲን ቶክ ከስጀቴና በሬ ስትሄደ ሶ በጋፈ ዱብሱ ባኤነ መገድሲስ እስቲ ነገሩን ሁሉ ስሙት አሉ ባልተኛ ሰው በእውነት ወንድ ሲሆን ደስ ይለኛል ደስ ወንድ ሲሆን ደስ ይላል የእውነት እኔ ሴቶች በጣም ሰውን ጠብር ግፍ አድርገው የሚሳደቡት እንኳን በዲሲፕሊን ሲናገሩ እኔ በጣም አዘንኩ እዚህ ጋር ግን በጣም አዘንኩ ይሄ ሊቆም ይገባል ብዬ ነው ተናገርኩት ዛሬ አበቹ ቀባና ነጨቀሳ ጆሌ ኦሮሞ ነጨቀሳ ስሪት ዳበቹ ቀባበር ከሌሳ ሀጫሉትን ጉያ ቶርቤ ሜቃ ከሰቲን ዱ አጀዴ ዱ ኤሙጫን ኩምበር ኢኑ ነመጉማቲ አንተ ራስ ገና ጉማችን መክፈል አለብክ ገና ካንተ ራሱ አንወርድም ተናገርክም ገደልክም አስገደልክም አንተ ራሱ ተጠያቂ ነህ እዛ ገብተ በመውጣት ራሱ ሁላችንም ጥያቄ ውስጥ ነው ያለነው ባለ ጊዜ ሆኖ ሊቀጥል ይፈልጋል ምን እሱ እኮ ሀገር የሚያስተዳድር ሰው አይደለም ባለ ጊዜ ሊቀጥል ይቀጥላል እሱ ግን ይጠየቃል ማንንም ሰው ከህግ ያመልጥ ይሄ ደግሞ ባለ ጊዜ መሆንና አለመሆን ሳይሆን ይሄ የደም ጉዳይ ነው የምትናገራቸው ነገሮች ራሱ በደንብ ላዳመጠ ሰው ልብ ብሎ ወልዳ ቤት ወልዱ ጋር የሆነ ወልቦሮጃ በቃ ፖለቲካውና እንትኑ በቃ የሆነ ደስ የሚል በቃ ትልቅ አጀንዳ ነው በጣም ደስ የሚል አጀንዳ ነው የመጣላችሁ ግን ይሄ አጀንዳ ሊሆን አይገባም አጀንዳው እቺ ልጅ ለምን ሞተች እንዴት ሞተች ማን ገደላት የዚህች ልጅ ሀቅ ማውጣት ብቻና ብቻ ነው አለቀ በቃ የአንዱ ዓለም መጠጣት የአንዱ ዓለም ከሴት ጋር ምን ማለት የአንዱ ዓለም ምናምን ማለት እናንተስ አየን የሚል እኮ የለም ሰማን እስቲ በጌታ ያየ ሰው እኔ አይቻለው ብላችሁ ቃላችሁ ለኛም ስጡና እኛም እርፍ እንበል ሁሉም ሰው እርፍ ይበል ኡፍ እኔ እንደ ጎማ እንተንፍስ ሆዳችን በቃ እስቲ አየው ያለ ሰው
አቢውስ ሲያደርጋት አየን። እንዲህ ተደብድባ እኔ ጋር መታ እኔ አስታርቂያት አለው የሚል ሰው ፕሊስ ፕሊስ እኔ አለው ብላችሁ ድምፅ ስጡልን። ሰገሌ ነው ታፊ ድምፅ ስጧት ለዚች ልጅ አትሊስት ሞታ ሐቋ ይገኝ። ስለ ህጉ ተው በቃ ወጣችሁ ተናገሩ። እንወቅ እንለይ። እስቲ ተናገሩ። አንድ ሰው አይቻለው የሚል ሰው ማለት ነው። ሰማን አይደለም የሰማችሁት ከከሌ 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 እያላችሁ መጨረሻ ላይ ያ ከሌ ይጠፋል። የለም ማን ነበረ ተብሎ በዛው ነው የሚቀረው። ግን አየን የምትሉት አዎ እኔ አይቻለው፣ ይሄ ነገር እውነት ነው፣ ስሜ ከሌ ይባላል፣ እኔ እሷ ጓደኛ ነኝ፣ አብረን እንደዚህ ነበረ፣ አሁን ጭፈራ ቤት ውስጥ ይመታት ነበረ ምናምን ሳይሆን አይቻለው የሚል ሰው ሰማው። አንድ ጓደኛዋ ጻፈች፣ አንድ ጓደኛው እንደዚህ ያለች ያቺ ቮይስ የቴክስት ሜሴጅ ያደረገችዋ ቁጥሯም የለም ምንም የለም። ኦልሬዲ እሷ እንኳን የእሷ ኦልሬዲ በፖሊስም በተለያየ እንትን ስለተያዘ እሷ ታወጣዋለች። ይሄ ጽሁፍ የእሷ ነው አይደለም፣ ቁጥሯ ነው አይደለም፣ ዝም ብሎ እንደሞኝ የኛ ህዝብስ እዚህ ላይ ያለው ያየነው አይተን አልቅሰን ወጣ። አሁን እኔ በዚህ ሰዓት ማንንም ማመን አልችልም። ቤተሰቦቿ ግን ምንድን ነው ያሉት? እኛ እንደሚዋደዱ የምናውቀው ሌላ ምንም ኢንፎርሜሽን እንደሌላቸው ነው። እንግዲህ ቤተሰብ ሀቁ ነው የምንፈልገው ነው ያለው። እኛም እንደዛ ነው ያልነው። ግን ችግር ቢኖርበት አዎ ካላ ነኝ ለዚህ ድምፅ አትሁነን ነው የምልክ። አልፈልግም በቃ በዚህ ደረታችሁን እየደለቃችሁ በዚህ አትሁነን። yes I am yes of course so what ማን አለ እስቲ ሰው ቤት ምን ነው ማኪ ሰንገሊና በቃ ከዚህ ውጪ ሌላ ምንም ነገር የለም። ሞተንም እኮ ነው የሚቀናው። ዱኔ ነው ቲና ፈማበር ጡጋረቢ ኤኒዌይስ ቤተሰቦቿ የሚፈልጉት አቋን ነው። በቃ ይሄ አጀንዳ ነው የተገኘው፣ ደስ የሚል አጀንዳ። አጀንዳውን አቁሙ። አያችሁ ሰው ሁሉ ዝም ብሏል። ዝም ብለናል። በቃ አሁን ትላንትና ተበላበት፣ በቀደምለት ዛሬ ነገ የለም። በቃ ድምፅ መሆን ቢኖርባችሁ ኖሮ ከዛች ከትንሿ ልጅ ጀምራችሁ እስከ ዛሬ ድረስ አይቆምም ነበር። እቺ ልጅ ለምን ትታወቃለች? እሱም ይታወቃል። አንደኛ በቃ እንደዚህ ነው አከሲዳው ሰቢ ኦሮሞ አከት ወልኛ ተጀተኒ አከት ኦዴሱ ማለ ወሃምብራ ሚቲበር ከናፊ እስኒን ኢላለቱ ኢምበርባኑ ገርጋርሳ ከሰን ኢምበርባኑ ኑታፍ ተንታኞች በቃ የውሸት ተንታኞች አንፈልግም። እርዳታችሁን ማንም ሰው አይፈልግም። ቤተሰብም አይፈልግም። በቅርባቸው ያለን ሰዎችም አንፈልግም። ህዝቡ አይፈልግም። በቃ መግለጫ ወጥቷል። የተለያየ ነገር በቃ እናዳምጣለን፣ እንሰማለን። ለዚህ ቢ ፔሸንት ስፔሻሊ ሴትን የማታከብር ሁላ እዚህ ጋር አታውራ። ሴትን የሚያከብር ግን አውራ ወጣ ወይ ሴት ከሆንሽ አውሪ። ከዚህ ውጪ ግን ማውራት አይፈቀድም። በቃ የማውራት ሱስ ካለባችሁ ደግሞ ጎሄድ። ለምን የዩቲዩብ ጡረተኛ የምንድነው እሱ የቲክቶክ ጡረተኛ ብቻ ነው ያለው። እንዳይዘጋብኝ እንደዚህ ልሳኑ ይዘጋ ሲፈልግ በቃ ሌላ ምንም የሚመጣ ነገር የለም። ነገ በስድብ ነው የምትወጣው። ስለዚህ ሀጫሉን የበላ ቢላ ለቀነኒ ድምፅ መሆን አይችልም። ሀጫሉ ቀሌ ቀነኒፍ ሰገሌ ሂንተው አበደን ስፔሻሊ ነሚች አሜሪካ ታይስ ማራታን ሱኒ ነማ አመንታ ሂንቀምኔ አመንታ ቶርቤት ነምጅጅሩ ሰገሌ ነማተው እንደንደው 99 ጊዜ እምነት የሚቀያየር ሰው ምስክር ሊሆን እንኳን አይችልም። ለሰው ልጅ ምስክር መሆን አይችልም። ለምን? አጠራጣሪ ነው። የእውነት ነው የምላችሁ፣ አጠራጣሪ ስለሆነ በየሳምንቱ እንደ ልብስ የሚቀይር ሰው አጠራጣሪ ነው። በየሳምንቱ አጀንዳ ታሳጣኝ የሚል ሰው አጠራጣሪ ነው። ሰማው ብቻ የሚል ሰው አጠራጣሪ ነው። ከየት ሰማ? ከማን? ያቺ ልጅ ቴክስት የጻፈችው ለምን ሄዳ ለመንግስት አትናገርም? ለምን ለፖሊስ አትናገርም? who are you? አሜሪካን ቁጭ ብለህ ቃል አቀባይ ነህ? ቢቢሲ ነህ? ምንድነው? ማንም ሊያጎበድድልህ ይችላል፣ ግን we cannot እኛ እንደዛ ማድረግ አንችልም።
ለዚህ ስታፕ አቁም፣ አንፈልግም። እሱ በጣም የታወቀ ነው። እንደዚሁም እንዲያደርጋል እንደዚህ ስሙን ጠርተህ የማታውቀው አንድ ነገር የሰራቀ አንድ ጥሩ ነገር የሰራቀ ጥሩ ኮሜንት ጽፎ የማያውቅ ሰው አጠፋ ተብሎ እንትን ሲባል ግን ድንጋይ የሚወረውርባችሁ ሰው ያ እንደዚህ አይነት ሰው ልክ አይደለም። ጥሩ የሰራ ጊዜ ጥሩ ነው ያለ ሰው፣ መጥፎ የሰራችሁ ጊዜ ይሄ ልክ አይደለም ያለ ሰው ያ ትክክለኛ ሰው ነው። ነገር ግን ቀን ጠብቆ ቆይ ይሄ ሰው ይወድቃል አይወድቅም ውድቀቱን ያሳየኝ መድኃኒዓለምማ በአናቱ ያቆምልኝ ብለው እየለመኑ ልክ በአናታችሁ በአጋጣሚ እንዲህ ስትደናቀፉ እኛ እኮ ብለው ነው የሚወጡት። ለምን? ውስጣቸው ያለው ነገር ነው የሚፈልቀው። ጥላቸው እኮ ከውስጥ ነው እየፈለቀ ያለው። ፕሊስ ይሄ ድምፅ ሳይሆን ጥላቻ ነው። በጣም ግልጽ የወጣ ጥላቻ። እናቱ ለእናቱ እንኳን አትጠነቀቁም። እንደገና ደግሞ እንጂ እሱ እኮ የባጃጅ ሹፌር ነበረ። ባጃጅ ሹፌር ባጃጅ ድራይቨር ነው ያለችው። ባጃጅ ድራይቨር አይ እንደውም የጋሪ ነበረ። ሰው ዋት ምን ችግር አለው? በጣም ነው ደስ የሚለው። እኔ ሰው ከትንሽ ቦታ ሲያድግ በጣም ደስ ይለኛል። ሰው ዋት ይሄና ይሄንን ምን አገናኘው? ትናንትና የሆነ ሰው ከሌለው ተራ ሰው ከሆነ ዛሬ ግን አድጎ እዚህ ጋር ከደረሰ ምን አለበት ብናደንቀው? ያጠፋው ጥፋት ሌላ ፓኬጅ ነው። ሌላ ነገር ነው። ማንነቱ ደግሞ ሌላ ነገር ነው። ይሄ ልጅ እኮ ሰው ነው፣ ከሰው ነው የተፈጠረው፣ ከጥሩ እናትና ከጥሩ አባት። ግን ድሃ ነው የለውም፣ ችግር የለውም። ሰዋት እሱ እኮ ነው የተናገረው። አንቺ እኮ አይደለሽም የተነተንሽለት። የባጃጅ ሹፌር ይሁን የምናምን ሹፌር ይሁን ትንሽ ሰው ምንም የሌለ ሰው ድሃ ያድጋል። ድሃ እንደሚያድግ ኢትዮጵያውያኖች ልታምኑበት ይገባል። ድሃ ያድጋል። ድሃ አያድግም ብላችሁ ሁሌ መርገጥ የምትፈልጉት ሰዎች የማያድግ ድሃ የጭንቅላት ድሃ ብቻ ነው የማያድገው። የገንዘብ ድሃ ግን አንድ ቀን ካደገ ማለት ነው ሰላም አሌኩም አያይሽም፣ እስከ መጨረሻ ነው ጥሎሽ የሚሄደው። የኛ ሀገር ሰው ስታድጉ የማይወድ ሰው ማለት ነው። ሁሉም አይደለም እንደዛ ስል እሺ ፕሊዝ ሰም ትናንትና ማንነቴ ዛሬ ትቼው ከመጣው ትናንትና እኮ እሷ ቲማቲም ሻሽከው እንደዚህ ናት ከተባለ በጣም ነው ደስ የሚለኝ። ለምን የሚወራለት ማንነት አለኝ ማለት ነው። የትላንትና ስትሪና ስቶሪ ምስክርነት ነው ለዛሬ ህይወቴ ማለት ነው። ለልጆቼ፣ ለቤተሰቦቼ፣ ለህብረተሰቤ ምስክርነት ነው። ሂዘባጅ ማውረድሽ ነው። በኢየሱስ ሞተሻል። አንቺ ማውረድሽ ነው ማሳነስሽ። እሱ በእንጨት አይነካሽ። ሂዝ ዳሃ ሺኢዝ ምንድን ነው ያለችው? ኧረ አማርኛ ኧረ እንግሊዝ ሰፍተሽ ነው ራሱ ያወራሽው። ሺዝ ኢንጂነር ፍቅር ኢንጂነር ነው፣ ዘፋኝ ነው፣ ድሃ ነው፣ ሀብታም ነው አይልም። ሰው ከተስማማ እነዚህ ልጆች ተስማምተው ተዋደው ሲስማሙ አላስማማናቸው፣ ሲለያዩ አላያያናቸው። በቃ ምንም የምናውቀው ነገር የለም። እንደ ማንኛውም ሰው እንዲሁ የምታውቁት ሶሻል ሚዲያ ላይ ከቅርበት እሷንም እሱንም አታውቁም። ስለማታውቁት ሰዎች አጀንዳ እያወራችሁ ነው። ድሃ ብትሆን ምን ችግር አለ? በቃ የት ነው የሰማሁትኝ? ከልዕልቲ እንትን ስር ነው የምታወራት እንትን እያለች ልዕልቲ እሷ ድሃ ብላ ነው የምታወራው። ሶ ዋት ስብዕናው ማውረድ ሳይሆን ድምፅ መሆን ከፈለግ ስለ ድምፁ ብቻ የዚች ልጅ ገዳይ መያዝ አለበት። የዚች ልጅ ገዳይ መታወቅ አለበት። ለዚች ልጅ ድምፅ ልንሆናት ይገባል። የዚች ልጅ ደም ደመከልብ ሆኖ መቅረት የለበትም። ስለዚህ እባካችሁ እህቶቼ ተባብራችሁ ድምፅ ሆኑ ያለማቋረጥ። በቃ ቤዛዋሚ ድምፅ እንሆናት ተብሎ ይነገራል። ይሄ ነው ድምፅ እንጂ ልጁን ስለሰደብሽ አይደለም ተብሎ ነገ ቢወጣስ ልክ አይደለም። እሱ አይደለም ወይ ሌላ ሰው ቢሆን ወይ የሆነ ነገር ቢሆንስ ወይ የሆነ ካሜራ የለም ተብሎ ኢንኬስ ዊ ዶንት ኖ የሆነ ነገር ቢወጣስ ልናፈር ነው፣ ሁላችን ልንሸማቀቅ ነው። ከዛስ ይቅርታ ይመልሰዋል?
አይመልሰውም ማለት ነው። ስለዚህ ከአንደበታችን ለሚወጣው ነገር የጭቃ ውስጥ እሾህ እንዳይሆንብን በትክክል ማረጋገጥ አለብን። የምናወራው አፋችንን ስንከፍት ጭንቅላታችን ነው የሚታየው። እያንዳንዳችን አፍ ሲከፈት ጭንቅላት እንደሚለካ ሁላችን እየተያየን ከቅርብና ከሩቅ ሰው ከሞተ ሰው ነው የሞተውና በቃ ብሔር አይደለም የሞተው ሰው ነው የሞተው። ድምጽ መሆን አለብን ያለማቋረጥ ወንድም ሴትም ህፃናትም ሲሆኑ ትላንትና አንድ የገባሁት ነገር ትላንትና ትልቁ አጀንዳዬ ልጃችሁ ከሆነች ድምጽ ሁኑላት ተብሎ ለሲምቦ ነው እንደዚህ የተባለው። ተቆራርጦ ያ ቪዲዮ ሶሻል ሚዲያ ሞልቶት ነበር። ልጃችሁ ከሆነች ያንተ ልጅ ካልሆነች ካልተመለከተክ የዚች ልጅ ድምጽ ለዚች ልጅም ድምጽ መሆን የለብህም። አንድ ነምበር 2 አይን ያላየውን ጆሮ ብቻ ስለሰማ አይን ለማየት ስለሆነ ጆሮ ለመስማት ስለሆነ ተቆጠቡ። 3ኛ አየው ያለ ሰው ደግሞ ወጥቶ ለኛ መናገር ለህዝቡ መናገር ካልቻለ ይሄንን ኢንፎርሜሽን ውጪ ያላችሁት እናንተ እንባ ጠባቂም አይደላችሁ፣ ፍርድ ቤትም አይደላችሁ፣ ፖሊስ መርማሪም ስላልሆናችሁ ለሚገባው ለመርማሪው ፖሊስ መነገር ስላለበት ፉል ኢንፎርሜሽን አስረክቡና የዚህች ልጅ ሀቅ ይውጣልን። በቃ ከዚህ ውጪ ግን አንዷ እንደዚህ ያለች ደውላ እንዲህ ድምጽ ሙንኝ አለች፣ እንደዚህ ትደበደብ ነበር፣ እንደዚህ ትሆን ነበር፣ እንደዚህ ትሆን ነበር። ልጅቷ እራሷ ለአንተ በተናገረችው አንደበት ካልተናገረች ነምበር 1 ነፍሰ ገዳይ እንደውም እሷ ናት። ሌላ ደግሞ ማንም ሰው ድምጽ ይሆናል፣ ማንም ሌላ የውጭ ዜጋ። ነገር ግን እየመረጠ የሚሆን ሰው ድምጽ መሆን የለበትም። ሴትን የሚሳደብ ሰው ድምጽ መሆን የለበትም። ለምን? ሴት ልጅ፣ ሴት ሚስት፣ ሴት እናት እያለች ሴትን ጥንብርኩሷን እያወጣችሁ ለሴት ድምጽ አጫሉ እኮ ይሙት ተብሎ ነው አይደል እንዴ ሞተው?